በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ጌታችን አምላካችን ኢየሱስ ክርስቶስ የተቀበለውን መከራ ሕማሙን፣ ሞቱን በማሰብ ቤተ ክርስቲያን ከሆሳዕና ጀምራ በሕማማት ሳምንት የምታነበው ግብረ ሕማም ይሄ ነው። ሰኞ ጠዋት 1 ሰዓት ላይ የሚነበበውን ግብረ ሕማም ነው የማነብላችሁ። መጽሐፈ ጥበብ ምዕራፍ 1 ቁጥር 1 እስከ 19 ያለው ኃይለ ቃል እንዲህ ይላል። ቀዳሚሃ ለጥበብ ቀዳሚሃ ለኩላ ጥበብ እምኀበ እግዚአብሔር ይእቲ ወምስሌሁ ትሄሉ ለዓለም። የጥበብ ሁሉ መገኛዋ መሠረቷ ከእግዚአብሔር ዘንድ ነው፣ ከእርሷም ጋር ለዘላለም ከእርሱም ከእግዚአብሔር አብ ጋር ለዘላለም ትኖራለች አለ። ተራ ቁጥር 2 ሆፃ ባሕር ወነጠብጣበ ዝናም ወመዋዕለ ዓለም መኑ ሆለቆ። የባሕር አሸዋን የዝናምን ጠብታ እስከ ዓለም ፍጻሜ ያለውንስ ዘመን ማን ቆጠረው? ማን ሰፈረው? ይላል። ተራ ቁጥር 4 ተራ ቁጥር 3 ሉዓልየ ሰማይ ወራሂበ ምድር ወእመቀ ቀላይ ወለጥበብ መኑ ሰፈሮሙ። የሰማይን ምጥቀት ማለት የሰማይን ርዝመት፣ የምድርንስ ስፋት፣ የውቅያኖስንስ ጥልቅነት እስከዚህ ማን ሰፈራቸው? እስከዚህ ሁሉ ድረስ ጥበብን መርምሮ ያገኛት ማን ነው? አለ። ተራ ቁጥር 4 ቀዳሜ ኩሉ ተፈጥረት ጥበብ። ከሁሉም አስቀድሞ ጥበብ ተገኘች። ጥበብ የተገኘችው ዓለም ከተፈጠረ ወዲህ ጀምሮ ሳይሆን ዓለም ከመፈጠሩ አስቀድሞ ጥበብ በእግዚአብሔር አብ ዘንድ ነበረች አለ። ይህችውም በእግዚአብሔር አብ ዘንድ የነበረችው ጥበብ እግዚአብሔር ወልድ ነች። እግዚአብሔር አብ ይህንን ዓለም የፈጠረባት፣ አሁንም ይህንን ያረጀውን ዓለም ያደሰባት፣ ሰው ሁና ተገልጣ ከሰው ጋር የተመላለሰች ጥበብ ይህች ናት አለ። ተራ ቁጥር 5 ወህሊናሃ ለጥበብ ዘእምፍጥረተ ዓለም። የጥበብ መታሰቧ ዓለም ሳይፈጠር ነው። ዓለም ከመፈጠሩ አስቀድሞ ጥበብ በእግዚአብሔር ዘንድ ነበረች አለ። ተራ ቁጥር 6 ስሯ ለጥበብ ለመኑ ተከስተ። የጥበብ ስሯ መሠረቷ መገኛዋ ስለማን ተገለጠ አለ። ተራ ቁጥር 7 ወመኑ አእመረ ምክራ። ምክሯንስ ማን መርምሮ አወቀ አለ። ተራ ቁጥር 8 አሐዱ ውእቱ ጠቢብ ወፈድፋድ ግሩም ውእቱ ወይነብር ላዕለ መንበሩ ውእቱ። ጥበብ አንድ ነው፣ እጅግም ግሩም ድንቅ ነው፣ እሱ በዙፋኑ ላይ ይኖራል አለ። ይህም ግሩምና ድንቅ የሆነው ጥበብ በዙፋኑ ላይ የሚኖረው በእግዚአብሔር ቀኝ የሚታየው እግዚአብሔር ወልድ ነው። ይህም ቅድመ ዓለም የነበረ ጥበብ እግዚአብሔር ይህንን ዓለም ያዘጋጀበት፣ ወደዚህም ዓለም መጥቶ ከሰው ጋር የተመላለሰ ሰው ሆኖ የተገለጠ፣ የተራበ፣ የተጠማ፣ የታረዘ፣ የተቸገረ፣ የደከመ፣ የወዛ፣ የታሰረ፣ የተገረፈ፣ የተቸነከረ፣ ሙቶ የተነሳ፣ በሞቱ ድል ነስቶ በዚህ ዓለም ያሉትን ሕያዋኑን ወደ እሱ የመለሰ፣ በሲኦል የነበሩ ነፍሳትን ከሲኦል ወደ ገነት ያሻገረ፣ ይሄ ጥበብ በዙፋኑ ላይ የሚኖር ዘላለማዊ ጥበብ ይሄ ነው አለ።
ተራ ቁጥር 9 ወእግዚአብሔር ለሊሁ ፈጠራ ወርእያ ወሰፈራሂ እርሱ እግዚአብሔር ይችን ጥበብ ሠራት፣ አያት፣ ሰፈራትም። እግዚአብሔር ብቻ ይችን ጥበብ ያውቃታል እንጂ ይህችን የእግዚአብሔርን ጥበብ ከቶ ማንም ፍጡር የሆነ ሁሉ ሊመረምራትና መርምሮ ሊደርስባት አይችልም አለ። ተራ ቁጥር 10 ወሶጣ ላይለ ኩሉ ግብሩ ምስለ ኩሉ ዘሥጋ በከመ ሀብቱ ወወሃቦሙ ለኩሎሙ ለያፈቅርዋ በሥራው ሁሉ ላይ አሳደራት። እርሷም እንደ ስጦታው ለሰው ልጆች ሁሉ እንደየስጦታቸውና እንደየጸጋቸው ከሥጋው ሁሉ ጋር ትኖራለች። ለሚወዷትም ሁሉ እግዚአብሔር ይችን ጥበብ አሳልፎ ሰጣት አለ። እግዚአብሔር ይችን ጥበብ ለሚወዱት ሰዎችና ሕጉን ለሚሰሙ በሕጉ ጸንተው ለሚኖሩ እንጂ በሕጉ ጸንተው ለማይኖሩ ሰዎች አልሰጠም። ተራ ቁጥር 11 ፈሪሃ እግዚአብሔር ክብር ውእቱ ወምክ ወትፍስሕት ውእቱ ወአክሊለ ሐሴት። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ነው፣ ደስ የሚያሰኝም ነው፣ የደስታም ዘውድ ነው አለ። እግዚአብሔር ማንም ሰው ባለው ላይ እንዳይመካ በሀብቱ፣ በጉልበቱ፣ በጥበቡ በሁሉ ነገር እንዳይመካ ሊመካ የሚፈልግ ሰው ቢኖር እግዚአብሔርን በማወቁ ብቻ ይመካ ብሎ እግዚአብሔር በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እንደተናገረው ሲራክም እዚህ ላይ እንዲህ አለ። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ደስ የሚያሰኝም ነው፣ የደስታም ዘውድ ነው አለ። እግዚአብሔርን ከመፍራት የበለጠ የሚያስመካ ነገር የለምና። ተራ ቁጥር 12 ፈሪሃ እግዚአብሔር ትፍሥሕተ ልብ ውእቱ ወይሁብ ሐሴተ ወያስተፍስሕ ወያነውህ መዋዕለ ሕይወት። እግዚአብሔርን መፍራት የልብ ደስታ ነው፣ ደስታንም ይሰጣል፣ ደስም ያሰኛል፣ የሕይወትንም ዕድሜ ያረዝማል አለ። እግዚአብሔርን የሚፈራ ዕድሜው የሚረዝምለት፣ ሀብቱ የሚባረክለት፣ ትውልዱ የተባረከ የሚሆንለት እግዚአብሔርን የሚፈራ ብቻ ነው። እግዚአብሔርን የማይፈራ ዘመኑ አጭር፣ ኑሮ ጎስቋላ፣ ዘሩ አይባረክለት፣ ሀብቱ አይባረክለት። ተራ ቁጥር 13 ለፈራሄ እግዚአብሔር ይሴኒ ዳሃሪቱ ወይትባረክ አመ ዕለተ ሞቱ። እግዚአብሔርን የሚፈራ ሰው ፍጻሜው ያምርለታል፣ በሞቱ ጊዜም እንኳ ቢሆን አሟሟቱ ያማረ ነው አለ። ሞቱ ጸዋግ ሞቱ ለኃጥእ ይላልና የክፉ ሰው ግን አሟሟቱ እንኳን ክፉ ነው አለ፣ ለቀባሪም አይመችም። ተራ ቁጥር 14 ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ወተፈጥረት ምስለ ምእመናንም ከርሰ እሞሙ። የጥበብ የእውቀት መጀመሪያ እግዚአብሔርን መፍራት ነው። ጥበብ ከእናታቸው ማኅፀን ጀምሮ ከምእመናን ጋር ልትኖር ተፈጠረች አለ። ነቢየ እግዚአብሔር ዳዊት መዝሙር 110 ቁጥር 9 ላይ ጀምሮ ከቁጥር 10 ላይ ያለው ኃይል ቃል የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ተናግሮት ነበርና ሲራክም እዚህ ላይ ምን አለ? የእውቀት መጀመሪያ እግዚአብሔርን መፍራት ነው። ጥበብ ከእናታቸው ማኅፀን ጀምሮ ከምእመናን ጋር ልትኖር ተፈጠረች አለ። ይህም ጌታችን አምላካችን እግዚአብሔር ለሰው ልጆች ሁሉ ያደረገውን ችሮታ ስንመለከት ጥበብ በእናታችን ማኅፀን ጀምሮ እንደተሰጠችን ጌታችን አምላካችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ካደረ ጀምሮ ከዚያ ሰዓት ጀምሮ ሰው ሁሉ እግዚአብሔርን እየፈራ የሚኖር ሲሆን ከዚያን ሰዓት ጀምሮ ጥበብ ከእሱ ጋር ተዋህዳው ትኖራለች ማለት ነው። ተራ ቁጥር 15 ወምስለ እጓለ እመሕያው ተፈጥረት መሰረተ ዓለም ወተአምነት ምስለ ዘርኦሙ።
ከሰዎች ጋር የዓለምን መሠረት ፈጠረች አለ። ከልጆቻቸውም ከዘራቸውም ጋር ልትኖር የታመነች ሆነች አለ። ይሄውም የታመነ ሆኖ ከእኛ ጋር ሊኖር ጌታችን አምላካችን ቀድሞ ዓለም ሳይፈጠር የነበረ ይህንን ዓለም የፈጠረ ወደዚህ ዓለም መጥቶ በሞቱ ይህንን ዓለም አድሶ እኛ ከእርሱ ጋር እንድንኖር እሱም ከእኛ ጋር ሊኖር ነፍሳችንን ነፍስና ሥጋችን ተዋህዶ በመስቀል ላይ ውብሎ ከቀደመ ከክፉ ግብራችን ዋይቶ ወደ ቀደመ ክብራችን መለሰን። ጌታችን አምላካችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 15 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። እንግዲህ እናንተ ቅርንጫፍ ሆናችሁ በወይኑ ግንድ ላይ ብትኖሩ ፍሬ ልታፈሩ ትችላላችሁ። ቅርንጫፍ በወይኑ ግንድ ላይ ከሌለ ግንዱ ፍሬ ሊያፈራ አይችልም። ቅርንጫፍም ደግሞ በወይኑ ግንድ ላይ ከሌለ ፍሬ ሊያፈራ አይችልም። ስለዚህ ፍሬ እንድታፈሩና የእግዚአብሔር ወራሾች እንድትሆኑ በእኔ ኑሩ ሲል ጌታችን አምላካችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ተራ ቁጥር 16 ጸጊ ቦታ ለጥበብ ፈሪሃ እግዚአብሔር ወታረዊ ወሙ እብነ ቀምሃ። እግዚአብሔርን መፍራት ጥበብን እውቀትን ታጠግበዋለች፣ ከፍሬዋም ተመግበዋለች አለ። ተራ ቁጥር 17 ወምሉእ ትፍስሕት ውስተ አብያትያ ወውስተ አይጻሪያ ምሉእ ፍሬ። በቤቷም ደስታ ሞልቷል፣ በቦታዎቿም ሁሉ ፍሬ አለ። እንግዲህ ይቺ ጥበብ በቤቷ ሁሉ ምንጊዜም ደስታ ነው። ሐዘን፣ ዋይታ፣ ለቅሶ፣ ችግር የሌለበት ምንጊዜም ደስታ፣ ጨለማ የማይስማማው ምንጊዜም በብርሃን ዓለም የምትኖር ጥበብ ነች። ስለዚህም ከኔ ጋር እንድትኖሩ እናንተም ምንጊዜም ፍሬ አፍርታችሁ እንድትገኙ አለ። ተራ ቁጥር 18 አክሊላ ለጥበብ ፈሪሃ እግዚአብሔር ወያመጽአ ለሰላም ወይፌውስ ወያሃዩ። የጥበብ የእውቀት ዘውዷ ፍጻሜዋ እግዚአብሔርን መፍራት ነው። ሰላምን ያመጣል ፈጽሞም ያድናል አለ። ተራ ቁጥር 19 ወርእያ ፈጣሪሃ ወሰፈራ ወከሰታ ለእጓለ እመሕያው ወአውሃዘ ነቃ አእምሮ ወምክር ወጥበብ ወአእበዮሙ ለእለ ያጸንዕዋ ወአክበሮሙ። ፈጣሪዋ እግዚአብሔር ሰፈራት፣ የምክርና የእውቀትን የጥበብንም ምንጭ አፈሰሰባት። አጽንተው የያዟትንም ሰብሰዎች ፈጽሞ አከበራቸው አለ። እንግዲህ ፈጣሪዋ እግዚአብሔር ሲል የተዋሃደችውን ሥጋ ነው። የነሳችውን ነፍስና ሥጋ በድንግል ማርያም ማኅፀን ፈጥራ የተዋሃደችውን በለበሰችው ሥጋ ፈጣሪዋ እግዚአብሔር አለ። የቅዱስ ዮሐንስ አፈወርቅ ድርሳን ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወብፁዕ ዮሐንስ አፈወርቅ ዘይትነበብ በዕለተ ሰኑይ ነክ በረከተ አምላኩ ትኩን ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን ሰኞ በነግ ጠዋት 1 ሰዓት ላይ የሚነበበው ክቡር ብፁዕ ዮሐንስ አፈወርቅ የተናገረው ድርሳን ይህ ነው። የቅዱስ ዮሐንስ የፈጣሪው በረከት በሁላችን ላይ ጸንቶ ይኑር አሜን። ተራ ቁጥር 1 ነዋ ሰማይነ ይእዜኒ ከመ እለ ይትሜሰሉ በኦም ዘእሩቅ እምፀዊረ ፍሬያት ወይወርድ ላዕሌሁ መቅሰፍተ ዐቢይ እምእግዚአብሔር ወመድምም እምእለ ይንየጽሩ። እነሆ ፍሬ በሌለው ዛፍ በሚመሰሉ ሰዎች ለሚያዩት ሁሉ የሚያስገርም ታላቅ መቅሰፍት ከእግዚአብሔር ዘንድ እንደሚወርድባቸው እነሆ ሰማን አለ።
ዮሐንስ አፈወርቅ ጌታችን አምላካችን ኢየሱስ ክርስቶስ ሰኞ ከከተማ ወጥቶ ወደ በረሃ ሲሄድ የበለስ ዛፍ አይቶ ፍሬ እንዳለባት ብሎ ሲሄድ ፍሬ አጣባት። ያን ጊዜ ለዘላለም ፍሬ አይገኝብሽ ብሎ ያችን በለስ ረገማት። እንግዲህ ፍሬ አገኝባቸዋለሁ ብሎ ወደ እነሱ የሄደባቸው እስራኤል ነበሩ። በእስራኤል ዘንድ ግን ፍሬ አልተገኘም። በበለስ የተመሰሉት ቤተ እስራኤል ናቸው። አሁንም በለስ ተብሎ የሚጠራው የሰው ልጅ በዚህ ዓለም ያለ የሰው ልጅ ነው። የሰው ልጅ ሆኖ ሳለ ፍሬ የማይገኝበት ሁሉ በእግዚአብሔር አንደበት የተረገመ መሆኑን እነሆ አየን፣ ሰማን አለ ዮሐንስ አፈወርቅ። ተራ ቁጥር 2 እፎኬንህነኦ አሃው ኢንጠናቀቅ ላቂ በነገራተ ስርዓትነ ወኢንልየቡ በታቅቦ ጽኑ ፍካሪ ቃላት ዘተነበለ ላዕሌነ። ወንድሞች ሆይ የሥርዓታችንን ነገር ለመጠበቅ እኛ እንዴት አንጠነቀቅም አለ። በእኛ ላይ የሚነበበውን ጽኑ የሆነ የቃሉን ምስጢር በመጠበቅ እንዴት አናስተውልም አለ። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ሰው ሆኖ ተገልጦ በሰው መካከል እየተመላለሰ በሥራ የተረጎመውንና ያስተማረውን ቃሉን አስበን ሰምተን እንዴት በቃሉ ለመኖር አናስብም አለ። ይህንን የማናደርግ ከሆነ ያቺ የተረገመችው በለስ እኛ ነን። በውስጥሽ ፍሬ አይገኝብሽ የተባለችው ምግባር፣ ሃይማኖት፣ በጎ ሥራ ነው። ስለዚህ እግዚአብሔርን የማናስብ ከሆነ በስከ ፍጻሜ ዘመናችን ድረስ በእኛ ዘንድ ሃይማኖትም በጎ ምግባርም አይገኝብንም አለ። እንግዲህ በጎ ምግባርና ጽኑ ሃይማኖት ከሌለን እንዴት እግዚአብሔርን መውረስ ይቻለናል አለ። ተራ ቁጥር 3 ወንትጋድል በአስተናጽሆ ምድረ አልባቢነ እምነሶክ ዘይሃንቅ ወመስገርት ዘያማስን። ምድር ልቦናችንን አንቆ ከሚይዘው ሾህ ከሚያጠፋ አሽከላ ለማንጻት እንታገል አለ። ይህንን ዓለም መታገል ማለት ሥጋ የሚፈልገውን የዓይን አምሮትን ሁሉ መታገል ነው። ዓይን ይጹም፣ አንደበት ይጹም፣ ልሳን ይጹም ያለውን ዓይን ያየውን ሁሉ ሳይመኙት፣ ልቡና ያስበውን ሁሉ ሳይፈልጉ ሁሉንም ራስን ገዝቶ መኖር ማለት ከዚህ ዓለም ጋር መታገል ይሄ ነው አለ። ተራ ቁጥር 4 ወንዕቀባ በልቡና እምነ አራዊት ወአዕዋፍ ወሃለፍተ ፍኖት ከመ ንፍረይ ፍሬ ንጹሐ ወንደሎ ለሕግአ ዘውስተ ገነት ምስለ እለ ሰምዕዎ እምቅድሜነ ሶበ ይተወክፍዎ በጥብዓት ወድቁ እምርስቶሙ ወተአግፉ በጽልመተ ህሊናሆሙ ወሰይቱም ፍኖተ ርትዕ ወተሃንቁ በፍቅረ ፍትወት ወትፍግት። በገነት ለሚገኘው ተድላ ደስታ ንጹሕ ፍሬ አፍርተን የተዘጋጀን እንሆን ዘንድ አለ። ከአራዊት ከአዕዋፍ ከመንገድ ኃላፊ በማስተዋል እንጠብቃት ዘንድ እንጠብቃት። ከእኛ በፊት የቀደሙት ሰዎች ሰምተው ስላልተቀበሉት ከርስታቸው ከገነት እንደወጡ እግዚአብሔር ስላንጣላቸው እናስባለ። እነሱ በልቡናቸው ድንቁርና ተሰናከሉ፣ ከእውነተኛው መንገድም ሳቱ ራቁ። በዓለማዊ ፍቅርና በዓለማዊ ፍትወት በአመፅም ሥራ ታነቁ ተያዙ። እንግዲህ እሾህ ማለት ይሄ ነው። ዓለማዊ ሥራን እያሰቡ መኖር በእሾህ ታንቆ እንደማያድግና ፍሬ እንደማይሰጥ ቅንጣት መሆን ይሄ ነው። ስለዚህ እንጠንቀቅ፣ እናስተውላለ። ተራ ቁጥር 5 ወአኦሮሙ ቅናት ወተእይዙ በሐሲሰ ሲመሳት ወወድቁ ውስተ ማዕምቅ ትእኪት። ቅንዓትም አሳወራቸው፣ ሹመትን በመፈለግ ምክንያት ተያዙ፣ ወደ ከፋችው አዘግቶ ወደ ጨለማይቱ ዓለም ወደቁ አለ። ተራ ቁጥር 6
ንስማዕኬ ይእዜኒ በከመ ይነግር መጽሐፍ አምላካዊ አስተንቲኖ ፈጣሪ ኩሉ ለዘመደ እጓለ እመሕያው የሁሉ ፈጣሪ ለሰው ልጆች ለሰው ባህሪ ሁሉ እንደሚስማማ አድርጎ እንደፈጠረው አምላካዊ መጽሐፍ አቃንቶ እንደሚናገር አሁንም አቃንቶ እንደሚነግረን አሁንም እንስማ እናስተውል አለ። መጽሐፍ የጎደለውን ሞልቶ የጠመመውን አቃንቶ የራቀውን አቅርቦ የተበተነውን ሰብስቦ እንደሚያስረዳን እናስተውል አለ። ሐዋርያ ቅዱስ ጳውሎስ እንደተናገረው መጻሕፍት ሁሉ የተጻፉት እኛ ልንመከርባቸውና እኛ ልንገሰጽባቸው ነው ብሎ እንደተናገረው መጽሐፍ የሚነግረንን እናስተውል። ለእኛ የተጻፈውን መጽሐፍ ዛሬ ሳናስተውል በኋላ በእግዚአብሔር ፊት ስንቆም ምላሽ እናጣለን፣ አንገታችን እንደፋለን አለ። ተራ ቁጥር 7 ከመዘ ያስተነትን ለንጉሥ ጊዜ ምጻቱ ውስተ ሀገር እስመ እለ ይሄልዩ በአምሃ ወያስተዳሉ በጽንሃት ክቡራት። ንጉሥ ወደ አንድ ሀገር በሚመጣበት ጊዜ የከበረ አቀባበል ስለሚያስቡ እጅ መንሻውን በማዘጋጀት ስለሚያስተነትኑ ከመምጣቱ በፊት አለ ቦታውን እንደሚያዘጋጁ አለ። ያቀድሙ እምቅድመ ምጻቱ ሀቢያ በአንጽፎ ምግባራት ወጥብሃተ አንሰሳ ወአስተዳልዎ መባልት ወቅድሃተ መስቴ ወኩሎ ጽጌያተ ወፍሬያተ ከመሶበ ቡአ ንጉሥ ውስተ ሀገሮሙ ይረክብ ኩሎ ድልዎ ዘከመ ይፈቅድ በቅሩብ ወይትጋፋ በፍስሐ ወይትሼጋ በፍስሐ ወሐሴት ለኩላ ይእቲ ስርዓት ሰናይት። በፊት እንደታሰበው አስቀድመው ለንጉሡ ይዘጋጃሉ። ንጉሥ ያችን አገር ሊጎበኝ በሚመጣበት ጊዜ ቦታውን በማጽዳት ምንጣፎችንም በማንጠፍ መቀመጫዎችን በማስጌጥና በማስተካከል እንስሶችን በማረድና መብል መጠጥን በማዘጋጀት አበባዎችን፣ ፍራፍሬዎችን በማቅረብ ሁሉንም እንደሚፈልግ በማድረግ ይታገላሉ። ንጉሡ ወደ አገራቸው በገባ ጊዜ ግን ፈጽሞ ደስ ብሎት ባደረጉት መልካም አቀባበል የአቀባበል ሥራ ተድላ ደስታ የሆንለት ዘንድ እንዲሁ ይተጋሉ አለ። ስለዚህ እኛስ እግዚአብሔርን የምንቀበለው እንዴት አድርገን ነው አለ። ጌታችን አምላካችን ኢየሱስ ክርስቶስ እኛ ሳንወደውና ለሕጉ ተገዦች ሳንሆን በኃጢአት ላይ እንዳለን ከነ ኃጢአታችን የወደደን ይልቁንም ስለኛ የተራበ የተጠማ ከደካማ ባህሪ ጋር የተዋሃደ በመስቀል ላይ ውሎ የተቸነከረ የእኛን በደል አድርጎ ስለኛ የታሰረ የተገረፈ የተቸነከረ ሙቶ የተነሳ አምላካችንን እኛስ በምንድን ነው የምንቀበለው አለ። ለአንድ ምድራዊ ንጉሥ ሲመጣ ይህን ያህል ሽር ጉድ የሚደረግለት ከሆነ ሰማያዊ ንጉሥ ዘመን የማያሳልፈውና የማይሽረው ዘመናትን አሳልፎ የሚኖር ንጉሣችንን እግዚአብሔርን እኛን ሊጎበኝ በመጣ ጊዜ በምን አይነት አቀባበል ነው የምንቀበለው አለ። ተራ ቁጥር 8 ወከማሁኬ ገብረ እግዚአ ኩሉ ጽድቅ ሶባሃሌ በፍጥሮ ከመሃሌ ይፍጠሮ ለአዳም ቀዳማዊ አዘዘ ቅድመ ወአርአየ ዛሎ ማበይ ሃሎ በሂሩት ዘእይትካል ልዕልና ረኪቦቱ ወለፍጻሜ ፍድፍናሁ ወብዛ ሳህሉ ወፀና ሰናይቱ ወእዘዘ ሀብቱ ወበየ ፍቅሩ ለእጓለ እመሕያው ወበእንተ ዝሃነጸ ቤተ ስርግዎ በዘዚያሁ ሰናይት ወርሱይ በዘዚያሁ ክብራት። የእውነት ሁሉ ጌታ ቀዳማዊ አዳምን ይፈጥረው ዘንድ ባሰበ ጊዜ እንደዚሁ አደረገ። የመገኘቱ ከፍታ የማይቻለውን ካለመኖር ወደ መኖር እንዲገለጥ በይቅርታው ብዛትና በልግስናው ፍጹምነት በጸናችው በጎነትና ስጦታው ሰውን በመውደድ ልዕልናው በቸርነቱ አስቀድሞ አዘዘ። ስለዚህ ለሰው ቤትን ሠራ፣ በየራሱም አስጌጠው፣ ልዩ ልዩ በሆነ ክብርም ሸለመው አለ።
ይህም እግዚአብሔር ለራሱ ቤትን ሠራ የሚለው እግዚአብሔር ለራሱ የሠራው ቤት ቢኖር ሰውን ነው። እግዚአብሔር በሰው አድሮ በሰው ሊመለክ ሰው የእግዚአብሔር ማደሪያ መሆኑን አውቆ ራሱን ንጹሕ አድርጎ እግዚአብሔርን እያመሰገነና እያመለከ እየቀደሰ እንዲኖር የተፈጠረ ቤት ነው አለ። ስለዚህ እግዚአብሔር የሠራው ቤቱ ራሱን አውቆ ጠብቆ ራሱን እያጸዳ እንዲኖር አድርጎ የፈጠረው ቤቱ ሰው ራሱን መጠበቅ ካልቻለ በራሱ ጊዜ ይፈርሳል፣ ይጠፋል አለ። ተራ ቁጥር 9 ወፈጠረ ሎቱ ለየብስ ምድር ወለማይ ጠፈረ። ለየብሱ ምድርን ለውሃው ጠፈርን ፈጠረለት። ተራ ቁጥር 10 ወአሰርገ ወለውቱ የት በብርሃና ዘያጸድሉ ወላሂ ዘያንጸበርግ ወከመ ፀሐይ ወወርኅ ወከመ ከዋክብት በውላጤ ራእያት ወአሰነ ወላህያት ወአውፅአ እምድር ጻይም ሰርጻተ ወጽያተ ወመብቁላተ ወእንስሳ ወሰራሪተ ወዘይድህክ ወዘእንበለ ዝም ኩሉ ዘይትፈቶ ለእጓለ እመሕያው። ይህንንም ቤት ጸዳል ባላቸው ብርሃናት የሚያንጸባርቅ ላይ ባለው በፀሐይ ተለዋዋጭ መልክ ባላቸው በጨረቃና በከዋክብት ደም ግባትም ባላቸው አትክልት አዝርዕቱን አበባውን ቡቃያውን ከምድር በማውጣት እንስሳትን አዕዋፍን በልቡ የሚሳበውን በእግሩ የሚሽከረከረውን ከዚህ ዓለም ለሰው የሚያስፈልገውን በማስገኘት አስጌጠው አለ። እግዚአብሔር ቤቱን ያስጌጠው በሰማይ ከዋክብትና ጨረቃ በፀሐይ በምድር ላይ በሚገኙ በጽጌያት በአትክልት በአዝርዕት አስጌጠው አለ። ተራ ቁጥር 11 ወሶበ ሰናየ አስተናብሮ ማኅደር ሰናይ ወአስተጣዕጥኦ ወፈጸመም ኩሉ ተድላ ከተድላ ሁሉ መልካም የሆነ ማደሪያውን አሳምሮ አከናውኖ በፈጸመ ጊዜ አለ። ተራ ቁጥር 12 ወውእተ ይዜ ይቤ ንግበር ሰብአ በአርአያነ ወአምሳሌነ ከመ ያስልጥ ወከመ ይኩን። ያን ጊዜ በአርአያችንና በምሳሌያችን ሰውን እንፍጠር በፍጥረቱ ሁሉ ይሰልጥን አለ። ስልጣን ላዕለ ኩሉ ገበርነ በሁሉ ዘንድ ይሰለጥን ዘንድ ሰውን በምሳሌያችን እንፍጠር አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው። ተራ ቁጥር 13 ትሬእዩኑ እፎ ነበረ እግዚአ ኩሉ ፍጥረት ሰዱሰ መዋዕለ እንዘ ያስተርየሉ አመሃ ለገብሩ። የሁሉ ጌታ ለባሪያው እጅ መንሻ 6 ቀን ሙሉ እያዘጋጀ እንደ ቆየ ታያላችሁን አለ። ይኸውም እግዚአብሔር በመጀመሪያ በአርአያችን በምሳሌያችን እንፍጠር ብሎ ያሰበው ሰውን ነበረ። ሰውን ከመፍጠሩ አስቀድሞ ለሚፈጥረው ለባሪያው ሁሉን ከሰማይ ጀምሮ እስከ ምድር ያለውን አዘጋጀ አለ። ተራ ቁጥር 14 ርኢክሙኑ አኀውየ እበየ ዝንቱ አስተንትኖ ነጸርክሙኑ ካይበ እበየ ዝንቱ ምሳሕ ሰማዕክሙኑ እፎ ሀሌ በበ አሐዱ እምኩሉ ዘዘዚያሁ መባሊተ ወዘዘዚያሁ መስቴ ወፍጋ ወተድላ። ወንድሞቼ ሆይ የዚህን ዝግጅት ታላቅነት ታያላችሁን? ሁለተኛ የዚህን ታላቅ የምሳ ግብዣ ትመለከታላችሁን? እያንዳንዱ የመብሉን የመጠጡን የተድላ ደስታውን ነገር እንዴት እንዳሰብና እንዳዘጋጀ ሰምታችኋልን አለ። እግዚአብሔር ሰውን አስቀድሞ ከመፍጠሩ አስቀድሞ ለሰው የሚገባውን ነገር ማዘጋጀቱን እግዚአብሔር ለአዳም ምግብ ሊሆን ያዘጋጀውን ዝግጅት ታያላችሁን አለ። ተራ ቁጥር 15 ወፈከራ ለሊሁ በአስተአድሞ በብሂሎቱ ወረየ እግዚአብሔር ከመ ሰናይ ውእቱ። እርሱ እግዚአብሔር ራሱ በማዘጋጀት እግዚአብሔርም መልካም እንደሆነ ተመለከተ በማለቱ ተረጎማት።
እግዚአብሔር ይህንን ዓለም ሲፈጥር መልካም እንደሆነ አየ እያለ እንደፈጠረው ታያላችሁን ታስባላችሁን አለ። ተራ ቁጥር 16 ለበው ክሙኑ ዘይቤ ንግበር ሰባ በአርአያነ ወበአምሳሌነ ከመ ይስልጥ ላዕለ ዓሣተ ባሕር ወአዕዋፈ ሰማይ ወአራዊተ ምድር በባሕር ዓሦችና በሰማይ ወፎች በዱር አራዊቶች ላይ ይሰለጥን ዘንድ በመልካችንና በምሳሌያችን ሰውን እንፍጠር ያለውን አስተውላችኋልን አለ። ተራ ቁጥር 17 ርኢክሙኑ ከመ እግዚእ በአርአያሁ ዘይስእል ገብሮ ወይገብር ከመዝ ለገብሩ ጌታ እግዚአብሔር በመልኩ ባሪያውን አዳምን እንደፈጠረው ታያላችሁን ታስተውላላችሁን? ለፈጠረው ለባሪያውስ እንዲህ ያደርጋል አለ። ተራ ቁጥር 18 ወፎኑ ይደሉ ለነ ከመ ንኩን ዘልፈን ነጽር ኀበ እሉ ሰናያት በዐይነ ልብነ እንዘ ነአኩት እማይመቀ ህሊናነ ወንሴብል ዘአሰነየ ለዘመዲነ ወንትቃነይ ለዘጸገወነ ዘመጠነ ዝክብረ ከመ ንኩን ከመ እሉ አላውያን እለ ጸንሖሙ ከመ ያውፅእ ስሮሙ ወይነ ወአውፅአ ሶከ። ወደ እነዚህ መልካም ነገሮች ሁልጊዜ በዐይነ ልቡናችን በመመልከት ከትልቅ ሐሳባችንም እያመሰገን ለባሪያችን አስማምቶ ለፈጠረልንና ይህን ያህል ክብር ለሰጠን እንገዛ ዘንድ ለእኛ እንዴት መልካም ነው አለ። ወይን ያፈሩ ዘንድ የጠበቃቸው እሾህ እንዳወጡ እንደነዚያ ወንጀለኞች እንዳንሆን አለ። ወይን ያፈራሉ ተብለው ሲጠበቁ እሾህ አፍርተው እንደተገኙና እግዚአብሔር እንዳዘነባቸው ታስባላችሁን አለ። ይህንን በትንቢተ ኢሳይያስ ምዕራፍ 5 ላይ የተጻፈውን እንዲህ አድርጎ ገለጠው። ወይን የተባለ ሰው ነው። ሰው በጎ ሥራ ሰርቶ አገኘዋለሁ ብሎ ሲጠብቅ እግዚአብሔር ሰው በውስጡ እሾህ አሜከላ አፍርቶ ማለት ክፋትን፣ ተንኮልን፣ ቂምን፣ ጥላቻን፣ ሱስን፣ ዘረኝነትን አፍርቶ መገኘቱ እግዚአብሔር አዝኗል። ተራ ቁጥር 19 ስማዕኬ ዘይብል ልዑል እንዘ ይወቅሶሙ ወይዜክር ዕልወቶሙ ወይፌክር እከየ ምግባሮሙ ሶበ ይቤ ተከለሎሙ ጸቆነ ወሃነፀ ውስቴቱ ጥቅመ ወምክያደ። እየወቀሰና ክዳታቸውንም እያወሳ ክፉ ሥራቸውንም እየገለጠ ልዑል አምላክ እግዚአብሔር የተናገረውን ስማ። በወይኑ ቦታ ወይን ተከለ፣ ዙሪያውንም ግንብ ሠራለት፣ አውድማውንም አዘጋጀለት አለ። ተራ ቁጥር 20 ወመጠወሙ ለእለ ይትገበሩ ዘውእቶሙ አይሁድ ወተሰፈወ ይፍረይ ወይነ ወፈረየ አስዋከ። ለሠራተኞችን ሰጣቸው፣ እነርሱም አይሁድ ናቸው። ወይን ያፈራልኛል ብሎ ተስፋ አደረገ፣ ነገር ግን እሾህን አፈራ። ይህንን ኢሳይያስ ምዕራፍ 5 ያለውን መመልከት ነው። ተራ ቁጥር 20 ወይቤ እስመ አውፅአ ፍሬ እኩየ እነስ ጸቆኑ ወአትጥቅሙ ወሬሴው ህብልያ ወኢይተርፍ ለወይኒ ዘይጌምዶ። ክፉ ፍሬ አውጥቶአልና አጥሩን አፈርሳለሁ፣ ግንቡንም አስወግጄ ብዝበዛ አደርገዋለሁ፣ የሚገዘረውም አይኖርም አለ። ቅጥሩን ወይኔን እነቅለዋለሁ አለ። አጥሩንም ቅጥሩንም አፈርሳለሁ አለ። ወይን የተባለው እስራኤል ነበረ። አጥር የተባለው ረድኤቱ ጥበቃው ነበረ። አሁንም እግዚአብሔር ከእስራኤል ጥበቃዬን፣ ረድኤቴን፣ ሰላሜን፣ ፍቅሬን፣ በረከቴን እነሳለሁ አለ። የእስራኤል አጥራቸው ቅጥራቸው ረድኤተ እግዚአብሔር፣ መግቦተ እግዚአብሔር፣ ፍቅረ እግዚአብሔር ነበረ። በዚህ ምክንያት ግን በውስጣቸው ፍሬ ባለመገኙ ምክንያት እግዚአብሔር ፍቅሩን ነሳቸው፣ ጀርባውን አዞረባቸው፣ ቁጣውን አሳያቸው፣ በረከቱን ሰነሳቸው፣ ሰላሙን አራቀባቸው። ለዚህ ነው ተራ ቁጥር 32 ወአበቁሉ ሴቱ ሶከ ጸበርት ወእየዝ ደመና ከመ ኢያውርድ ላዕሌሁ ዝናመ።
በውስጡ የሰሌን እሾህ አበቅልበታለሁ አለ። የሰሌን እሾህ ክፉ ነው። እነዚህም የሰሌን እሾሆች አሕዛብ ጠላቶቹ ናቸው። በላዩም ላይ ዝናብ እንዳይወርድ ደመናውን አዛለሁ አለ። ደመናት ዝናምን እንዳይሰጡ መሬትም የዘሩባትን እንዳታበቅል የተከሉባትንም እንዳታጸድቅላቸው አደርጋለሁ አለ። ይደልወነኬ ይእዜ ንግበር አጸደ ወይን ዘተውህበለነ ሰናየ ወንርሐቅ እምትካዝ ዘይሃልፍ። አሁንም የተሰጠንን መልካም የወይን ቦታ እንሰራ ዘንድ ይገባናል፣ ከሚያልፍም ትካዜ እንራቅ አለ። ላለፈው ክረምት ቤት አይሰራም እንድሉ ያለፈው ዘመን የተባለው ክረምቱ ሳይሆን ዘመኑ ነው። ሰው በጎ ስርዓትና በጎ ስራ ሰርቶ መገኘት ያለበት ላለፈው ዘመን ሳይሆን ለሚመጣው ዘመን ነው። ያለፈው አልፏል፣ እንደ ፍላጎታችን ኖረንበታል። ይህንንም ያለፈውን ዘመን አስቡ፣ ዘመኑን ዋጁት ያለውን ነው። ያለፈውን ዘመን ዋጀት ኃጢአት የሠራንበትን እንደ ሥጋ ፍላጎታችን የረከስንበትን እሱን ዘመን አስበን ለሚቀጥለው ዘመናችን ከእግዚአብሔር ጋር ተስማምተን ታርቀን መኖር እንድንችል እግዚአብሔርን በይቅርታ እንዲመለከተን ከኃጢአት መመለስ ነው አለ። ተራ ቁጥር 24 ወይን ተአሃዝ በአፍቅሮተ ሲመታት በከመ ተእሂዙ እሉ ህሱባን ወኦራ አዕይንተ አልባዮ በአዕይንተ ህሊና ሆሙ ወጸልመ ብርሃነ አልባዮሙ ወወርቁ ምጾታ ህሮያን አላ ንትጋደልኬ ወተከመ ንቅረብ ሀበ እግዚእነ በምሂረ ነዳያን አኀዊነ። የልቡናቸው እውቀት እንደጠፋባቸው አይነ ህሊናቸው እንደተጋረደባቸው እንደ እነርሱ በሹመት ፍቅር እንደተያዙት ከተመረጡት ወገን ተለይተው እንደወደቁት እንዳንወድቅ ለወንድሞቻችን ለድሆች በመራራት ወደ ጌታችን ወደ ኢየሱስ ክርስቶስ በፍቅርና በረድኤት በየዋሃት በበጎ ህሊና እንቀርብ ዘንድ ተጋድሎ እናድርግ አለ። ተራ ቁጥር 25 ወንትመየጥ ሀበ ጽኑሳን ከመ ንትባላህ በምሕረቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘሎቱ ስብሐት ወለእመ ኮነ ውስተ ሐሲሰ ሲመታት ንበጽሕ ውስተ ሞት። የክብር ባለቤት በሆነ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በቸርነቱ ከመከራው እንድን ዘንድ ችግረኞችን ወደ መጎብኘት እንመለስ። ግን ሹመት ወደ መፈለግ ከሆነ ወደ ሞት ያደርሰናልና አለ። ተራ ቁጥር 26 ኦ ፍቁራኔ ንቡየ አፍቅሮ ሲመት ከመ ንረስ መንግሥተ ዘኢይበሊ በኀበ እግዚእነ ኢየሱስ ክርስቶስ ዘሎቱ ስብሐት ወክብር ወእበይ ይደሉ ለዓለመ ዓለም። ወንድሞች ሆይ እንግዲህ ሹመትን ከመውደድ እንራቅ፣ ብልጽግናንም ከመውደድ እንራቅ፣ ለራሳችንም ክብርን ከመፈለግ እንራቅ። በጌታችን በኢየሱስ ክርስቶስ ዘንድ የማይጠፋውን መንግሥት እንወርስ ዘንድ ለእርሱም ክብር ምስጋና ይሆን ዘንድ ክብር ምስጋና ልዕልና ለእርሱ ይግባው ለዘላለሙ አሜን አለ።